መጥፎ ሁሉ መጥፎ ደግሞ አላህ Subhanahu Wa Ta'ala መካድ ነው። የመልካም ሁሉ መልካም ደግሞ አላህ Subhanahu Wa Ta'ala መገዛት ነው። ስለዚህ ሰዎችን ከዚህ ከመጥፎ ካሉበት ክህደት መንገድ ወደ መልካሙና ወደ አላህን ወደ ማመን ወደ ተውሂድ መጣራት እሱን ነው እየሰራን ያለነው። በዚህ ላይ እስከ ሞት ድረስ የምንቀጥለው ይሆናል አላህ ካለ ኢንሻአላህ። ኸይር የህዝበ ክርስቲያን ወይም ደግሞ እንግዲህ ማህበራዊ ሚዲያ የሁሉም እምነት ተከታዮች የሚጠቀሙበት አንድ የሚዲያ አይነት ነው። ምን ይመስላል ምላሻቸው እነዚህ ወገኖቻችን? እንግዲህ ክርስቲያኖች ብዙ አይነት ናቸው። ሲመጡ ጊዜ ወደ እኔ እረዳቸዋለሁ። ብዙ አይነት ናቸው። አንደኛ ተሳዳቢዎች አሉ፣ ዘላፊዎች አሉ። ያው የነገሯቸውን የጫኗቸውን መተው የሚያራግፉ አሉ። ሁሉንም የምናስተናግድበት መንገድ የተለያየ መሆን አለበት። አንድ ዶክተር ወደሱ ታማሚዎች በሚመጡ ጊዜ አንድ አይነት መርፌ አይደለም የሚሰጣቸው፣ አንድ አይነት ከይና አይደለም የሚሰጣቸው፣ የተለያየ ነው። ስለዚህ ያ ዶክተር ያንን መጀመሪያ ያለበትን ህመም ማጥናት አለበት፣ ያነባዋል መጀመሪያ። ከዛልክ ልክ እንዲሁ ወደ አንተ የሚመጡትን ቀድመህ ረጋ ብዬ የማዳምጣቸውም ለዚህ ነው። ቃል በቃል በዛም ታላክፋቸው የምትመልስ ከሆነ ጀምራ አልተረዳቸውም ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ከአዲያኖች መጥተው ሲጠይቁ ጸጥ ብለው ያዳምጧቸዋል። خلصت ትላቸዋል። መጨረሻ ላይ አሁን ጨረስክ ይሏቸዋል። ይህ ዛሬ ይህን ቃል ለሁሉም የሚያስተምር ሰው እመክራለሁ። ይጨርስ ሰው ያለውን በቃ ብቻ አላህና መልክተኛው እንዳይሰድብ ጥያቄን በስነ ስርዓት አቅርብ ትላለህ። ቢአደብን ወህቲራም አላህ እንዲህ ላድርገው ሙሐመድ እንዲህ ላድርግ የዛኔ ታስቆመዋለህ። ታላርና ጥያቄ ከሆነ እስከ የሚጠይቀው የሰማውን ነው ይሄ ሰውዬ የሚያወራው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ትችት ሊሆን ይችላል። ታስጨርሰውና ከዚያ በኋላ መልሰን ትጀምራለህ። እና እንደ ልገልጽ እንደሞከርኩት የመጀመሪያዎቹ ተሳዳቢ አይነቶች ናቸው። እነዚህን ተሳዳቢዎቹን በመሳደብ አትመልሳቸው፣ በመልካም ነው የምትመልሳቸው። አላህ በቁርአን ላይ ወላ ተስተዊ الحسنة ولا السيئة ادفع بالتي هي احسن ይላል። መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም። መጥፎን ጸባይ በጥሩ ጸባይ መልሱት ይላል። እናታችን አይሻ ረዲየላሁ ዐንሃ ስለ ነብያችን ሰለላሁ ዐለይሂ ወሰለም ስትናገር ምን አለች? ማ ካነ ነብዩ ሰለላሁ ዐለይሂ ወሰለም የረዱ السيئة بالسيئة ولكن كان يعفو ويصفح። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን ይቅር ይሉ ነበር፣ ያልፉ ነበር፣ ይምሩ ነበር አለች። በዚህ መልኩ ነው እንዲህ ላድርግህ ብሎ የሰደበን ሰው መመለስ የለብንም። ነቢያቶች የራሳቸው የግል ጉዳያቸው በሚሰደቡ ጊዜ ዞር ብላ አይመልሱም። አላህና መልእክተኛው ህግጋታቸው ሲጣስ የዛኔ ይቆጣሉ። ከማ ካነ ነብዩ ሰለላሁ ዐለይሂ ወሰለም ينتقم لنفسه انما اذا انتهكت حرمات الله عز وجل። ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ስለ ነፍሳቸው ተበቅለው አያውቁም፣ አይመልሱም ነበር። ነገር ግን የአላህ ህግና ስርዓት በሚጣስ ጊዜ የዛኔ ይቆጣሉ። ለምን ልጃቸው አትሆኑ? ወይም والله لو سرقت فاطمة بنت محمد لقطعت يدها ያሉት አይደል? እና ከዚህ አንፃር አላህና መልእክተኛውን እስካልተሳደቡ ድረስ ጥያቄያቸውን በስነ ስርዓት ያቅርቡ። የዛኔ ቀስ ብላ ተመልሰላቸዋል።